ሁለት ትርጉሞች አሉት። በጣም ብዙ ትርጉሞች ነው ያሉት ለነገሩ። ሎሚ ማለት የቃሉ ትርጉም የሎሚ እንጨት የሚተረጎመው የሎሚ እንጨት እግዚአብሔር ያሰበውን ለመፈጸም የሚተጋ አምላክ ነው የሚል ትርጉም ነው ያለው። የሎሚ እንጨት አንድ ሰው ሲያይ እግዚአብሔር ትጉህ ነው ማለት ነው። እግዚአብሔር ትጉህ ነው የሚለውን ያስተረጉማል። መነኮሳት በምንኩስናቸው መቁጠሪያ ሲያዘጋጁ የሎሚ መቁጠሪያ የሚያዘጋጁት እግዚአብሔር ትጉህ ነውና ይጠብቀኛል፣ እግዚአብሔር ትጉህ ነውና ያተጋኛል ማለታቸው ነው። ስለዚህ ሎሚ እግዚአብሔር ትጉህ ነው ማለት ነው። እግዚአብሔር ይርየኒ ወአልቦ ዘያሐጣኒ ውስተ ብሔር ስዑር ህየ ያሐድረኒ ወሃበ ማይ ረፍት ሐጸነኒ ሜጣ ለነፍሴ ወመርሃኒ ፍኖተ ጽድቅ በእንተ ስመ ዚአሁ ይላል ቅዱስ ዳዊት መዝሙር 22 ቁጥር 1 ላይ ማለት ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል። በሁለት ይተረጉሙታል ሊቃውንቱ። አንደኛ ሁለት ትርጉም ነው። የሚያሳጣኝ የለም ማለት ይርበኛል እንዳልን ህብስተ ሕይወት ነው። ይጠማኛል እንዳልን ማየ ሕይወት ነው። እቸገራለሁ እንዳይል የማይበደር መለኮት ነው። እታመማለሁ እንዳልን ፈውሰ መድኃኒት ክርስቶስ ነው። በጋ መድኃኒት ክርስቶስ ነው። እወድቃለሁ እንዳልን ትንሣኤ ኃይሌ ክርስቶስ ነው። እሞታለሁ እንዳልን ሕይወቴ ክርስቶስ ነው። አጣለሁ እንዳልን ሀብቴ ክርስቶስ ነው። እጎሰቁላለሁ እንዳልን ምንድነው? በመዓዛ መለኮቱ የሚያጣፍጠኝ እርሱ ነው። የሚያሳጣኝ ምንም የለም ብለው ይቸግራሉ ብለው ይናገራሉ። ሁለተኛው እኔን የሚያጣበት ቦታ የለም ነው። የሚያሳጣኝ የለም የሚለውን አንድ አባት ታሪክ እናየው እስኪ። እግዚአብሔር ትጉህ ነው የሚለው እንድናስተውል ነው። በእጨጌ ፊልጶስ በአቡነ ፊልጶስ ዘኢትዮጵያ የአቡነ ተክለ ሃይማኖት ልጅ ናቸው። እሳቸው በዘመኑ የነበረውን ንጉሥ ክርስቶስ አንድ ሙሽራ ነው ያለው፣ አንዲት ቤተ ክርስቲያን፣ አንተም ልትኖርህ የሚገባ አንድ ሚስት ነው። ስለዚህ አንተ ብዙ ሚስቶችን እንድታገባ አልተፈቀደልህም ብለው ሲገስጹት አንተ ክፉ መነኩሴ ራቁትህን አድርጌ እገርፋለሁ፣ በቁባቶቼ ፊት አዋርድሃለሁ አላቸው። ታዲያ ምን ችግር አለው? እኔ ትቢያው ባንተ በትቢያው ፊት ራቁቴን ብቆም ነውር የለውም። አምላኬ እንኳ በጲላጦስ ፊት ተከሶ ፊቱን ቆሟል። በዚያውም ላይ አመዱ በአመድ ፊት ራቁቴን ብቆም ነውር የለውም። ነገር ግን አንተ ራቁትህን በሰራዊት ጌታ እግዚአብሔር ፊት ትቆማለህ አሉት። ይህንን መነኩሴ ወስዳችሁ የሚጠጣ ውሃ ከሌለበት የሚበላ ከሌለበት ፍሬ ከሌለበት በረሃ የእሳቱ መጠን እርጥብን ከሚያበስልና ከሚያደርቅ በረሃ ወስዳችሁ ጣሉት ብሎ አዋጅ ነገረ። የዚህ ጊዜ ምን እያሉ እንደሄዱ ልንገራችሁ። ውስተ ኩሉ በሐውርት መለኮቱ፣ ሁሉም የእግዚአብሔር ግዛት ነው እያሉ ሄዱ። ሰው የእግዚአብሔር ከሆነ ፍጥረት ሁሉ የእግዚአብሔር ነው። ምድር በሞላዋ የእግዚአብሔር ናት አለ ቅዱስ ዳዊት። እኔ የእግዚአብሔር ከሆንኩኝ ፍጥረት የእግዚአብሔር ነውና የእግዚአብሔርና የእግዚአብሔር ደግሞ አይጣሉም። እኛ የሰይጣን ከሆን ፍጥረታት እኛን ማጥፋት ይችላሉ። ሰይጣን መበቀል የሚችለው ወዳጁን ነው ጠላቱ ነው? ምን አላችሁ? ጠላቱ እኮ እና አቡነ ተክለ ሃይማኖት እና እነ ቅዱስ ጊዮርጊስ ናቸው። ምን አድርጓቸዋል? እስኪ ንገሩኝ። በመንኮራኩር አስፈጫቸው። አረፍ ነው እንግዲህ ጊዮርጊስ የሚባል ሰውዬ እንዲሁ አረፍነ ሲሉ ቆዩኝ አብረን እንሂድ እያለ በኋላቸው ከች። ማን አንተ? ጊዮርጊስ ቅድም አቃጥለን አልዘራንም? አንተ ሙሴ ወገርክሙኒ እግዚአብሔር አምላኬ ያንሳአልኒ፣ እናንተ በተናችሁኝ አምላኬ ሰበሰበኝ። አዲያ ምን አደረጉ? ሰይጣን ጠላቱን እንጂ ወዳጁን መበቀል ማጥፋት አይቻለውም። ዲዮቅልጥያኖስ ግን 40 ዓመት ቤተክርስቲያንን አቃጥሎ ሲያበቃ የጊዮርጊስ ቤተክርስቲያን ብቻ ስትቀረው ሂዶ ሊያቃጥል ሲሄድ ደወሉ መሃል አናቱን፣ አይኑ ላይ ደግሞ የመብራቱ ቀንዲል ተደፍቶበት እውር ሆነ። ሲወጣ አንተ ሰው አለው ሰይጣን። አቤት። አይንን ባድንልህ ምን ታደርግልኛለህ? አንዳንድ የቀሩ ክርስቲያኖች ካሉ እነሱን እጨርስልሃለሁ። በላውን ንስሐ ገባህ አመለጥከኝ ብዬ ነበረ፣ እኔም አይንህን አልፈውስህ ኑሮህም ከኔ ጋር ነው አለው ይላል። መጨረሻ ላይ ሞተ። ሰይጣን እንኳን ለሌሎቹ ለዲዮቅልጥያኖስም አልሆነ።
ሰይጣን ለወዳጆቹ አይጠቅምም፣ የሚበቀላቸው እንዲያውም እነሱን። ታዲያ ሁሉም የእግዚአብሔር ግዛት ነው እያሉ ዘንዶ ውስጥ ብንሄድ ዘንዶ ቢውጠን ዘንዶ የእግዚአብሔር ፍጥረት ነው። የእግዚአብሔር ከሆን ዘንዶ እኛን ሊውጠን አይችልም፣ ምክንያቱም የእግዚአብሔር ነው። የሰይጣን ከሆን ግን የእግዚአብሔር ፍጥረታት በሙሉ እኛን ማሳደድ ይጀምራሉ። ለዚህ እኮ ነው አባ ጊዮርጊስ እመቤታችን ልጅሽ ከወደደኝ ፍጥረት ይወደኛል፣ ልጅሽ ከጠላኝ ግን ሁሉም ያሳድደኛል ብሎ የተናገረ። እግዚአብሔር ወዳጁ ለሆነ ሰው ማንንም ቢሆን ሲረታ ይኖራል። ሁሉም የእግዚአብሔር ግዛት ነው እያሉ ሂደው ከአለቱ ላይ ሰውነት ከሚጠብስ አለት ላይ ወስዶ ሲያስቀምጣቸው ሲባርኩት ውሃ ፈለቀ። አፈር ቆፍረው ከሌላ ቦታ አምጥተው አትክልት ተክለው አሳድገው ለንጉሱ ምን ብለው ላኩለት? የሃይማኖት ፍሬ ይሄ ነው ብለው ላኩለት። ካተክ ከደረሰው ፍሬ እግዚአብሔርን እናሳጣለን ሕይወታቸውን አሳጣለሁ ብሎ ነበረ። ሰይጣን ግን እግዚአብሔር የሚያሳጣኝ የለም ብለው ስለሄዱ እንዲህ አድርገው አሸንፈዋል። እግዚአብሔርን ታግሎ የሚያሸንፍ ሕያው እግዚአብሔርን የሚዝግ ብረት ሊያሸንፈው አይችልም። ትል የሚበላው የሰው ክንድ ኃያሉን እግዚአብሔር ሊረታው አይችልም። ጨለማ የሚወርሰው የሰው ልጅ ብርሃን እግዚአብሔርን ሊያሸንፍ አይችልም። ሞት የሚረታው የሰው ልጅ ሕይወት እግዚአብሔርን ሊታገል አይችልም። የሰራዊት ጌታ እግዚአብሔርን ትቢያ የሆነ የሰው ልጅ ታግሎ አያሸንፈውም። ብርቱ ሃይማኖት ያለው በብርቱ ዘመን ያልፋል። ለዚህ ነው ቅዱስ ዳዊት ለእጆቼ ሰልፍን ያስተማረ ለጣቶቼም መግደልን ያስተማረ እግዚአብሔር ይመስገን። እግዚአብሔር ጦርነት ያሸንፋል? ያስተምራል? ያስተምራል ወይ? አያስተምርም። ለእጆቼ ሰልፍን ያስተማረ የተባለ ማማተብን ያስተማረ ማለት ነው። ማማተብን ያስተማረኝ እግዚአብሔር ይመስገን። ጋሻ ሳያነሱ ዝናር ሳይታጠቁ ጦር ሳይነቀንቁ የሚያሸንፉበት ጋሻ መስቀል ነው። ለዚህ ነው ቅዱስ ጳውሎስ እንግዲህ ወዲያ እኔ ያለ የክርስቶስን ማኅተም በሥጋ የተሸክሜያለሁና ማንም አያድክመኝ። እገልሃለሁ ቢለኝ፣ አስራሃለሁ ቢለኝ፣ እቸነክርሃለሁ ቢለኝ፣ አሰድድሃለሁ ቢለኝ እንግዲህ እኔ የክርስቶስን ማኅተም ተሸክሜያለሁና ማንም አያድክመኝ ብሎ ይናገራል። ታዲያ እንዲህ አድርገው አባቶቻችን አሸንፈዋል። የሚያሳጣኝ የለም የሚለው በዚህ ይተረጎማል። አካል ብናጣ ሰው መልሰን ግን እናገኘዋለን። እግዚአብሔር እኔን የሚያጣበት ቦታ የለም ተብሎም ይተረጎማል። የሚያጣበት የሚባለው ደግሞ ዘመዶቻችን ጠላት እኛን ከሚቀብርበት ቦታ ፈልገው ያጣሉ። ከእግዚአብሔር መደበቅ አይቻልም። ከእናት ሸሽጎ ሰውን ማሰር ይቻላል። ከሚስት ከልጅ ከዘመድ ሸሽጎ ሰውን ማሰር ይቻላል። ከእግዚአብሔር መሸሸግ ግን አይቻልም። ኤርምያስን ወስደው ከጉድጓድ ውስጥ ጥለውት ነበረ። ሰው ከማያየው ቦታ በገደል ቢሆን ይፈለጋል፣ ከዛፍ ስር ቢሆን ይፈለጋል፣ በጨለማ ቢሆን በመብራት ይፈለጋል። ስለዚህ ሰው ከሚጠላው ቦታ ከመጸዳጃ ቤት ውስጥ እንወርውረው ብለው ጥለውት ነበር። ከሰው መደበቅ ይቻላል፣ ከዘመድ ከሕግም መደበቅ ይቻላል። ከእግዚአብሔር መሸሸግ አይቻልም። ሸሸጉት። እግዚአብሔር ግን ያያልና አቤሜሌክን አስነስቶ ከጉድጓድ አወጣው። በሊቃውንት ዘመንም ይህ ተደርጓል። ቅዱስ ጎርጎርዮስ ዘአርማንያን ድርጣድስ የሚባል ክፉ ንጉሥ ወስዶ ከጉድጓድ ውስጥ ጣለው። ሃይማኖትህን ካድ፣ ጣዖት አምልክ ብሎ። እግዚአብሔር ግን አንዲት መበለት እንድትመለከተው አደረገ። የዕለት እንጀራውን በገመድ እያሰረች ከውሃ ጋር ትልክለት ነበረ። እንዲህ እያለ ከ15 ዓመት በላይ ኖረ። በዚያ ጉድጓድ ውስጥ አንዲት መበለት እየመገበችው ማለት ነው። በኋላ እሱ አውሬ ሆነ። አውሬ ሲሆን መቼስ ሰው መገላበጡ አይቀርም። አውሬ ሲሆን ለእህቱ እግዚአብሔር እንዲህ የሚል ራእይ ያሳየ። ጉድጓድ ውስጥ የጣለው ጎርጎርዮስ ካልመጣ ወንድምሽ ወደ ሰውነት አይመለስም ማለት ነው። በኋላ ቅዱስ ጎርጎርዮስን አውጥቶ አጥበው ሸልመው በተሸለመች ፈረስ አድርገው እየሳቡ ንጉሱ ከታች ጎርጎርዮስ ከላይ ሆኖ እየሳቡ ሲሄዱ ፈውሶ ሰው አረገው። እንዳይኮራ ብሎ ግን ሰኮናውን አሳማ አድርጎት አኖረው። እግዚአብሔር እንዳንኮራ አንዳንድ ምልክት ይተውልናል አይደለም?
እንዳንታበይ ነው። ስለዚህ ተመልከቱ፣ እንዲህ ነው ክርስቲያን ሕይወት ይኑረው እንጂ ተጥሎ አይቀርም። ከእግዚአብሔር አያሳጡንም። ከእግዚአብሔር መታጣት አይቻልም። ከሰው መታጣት ይቻላል፣ ከዘመድ ይሸሸጋል። ከእግዚአብሔር ግን አንታጣም። ቅን ነገር ይዘን ከጠበቅ እግዚአብሔርን የእባብ ልብ ያላቸውን ቢሆን የርግብ ልብ ሰጥቶ መመለሱ አይቀርም። ግን ቅን ክርስቲያን የተስተካከለ እርኩሰትን የተወ የውሸት ክርስቲያን ካለ እውነት ሃይማኖትና ወንጌል እውነት ነውና ኑሮ የለም። ስለዚህ የእውነት የሚኖር ካለ ጽድቅኒ ታግዕዘክሙ ጽድቅ እውነት ነፃ ታወጣችኋለች ብሏል ጌታ። ኤርምያስን ያወጣው እሱ ነው። በድንጋይ ተወግሮ ሲያልፍ ደግሞ መከራ ተቀብሏል። ስለዚህ እግዚአብሔር ትጉህ ነው። እግዚአብሔር አያንቀላፋም። እግዚአብሔር አይተኛም። ከኛ መካከል እግዚአብሔርን ጠይቆ የተፈጠረ የለም አይደል? ጠበብ ያለ ጆሮ ስጠኝ፣ ሰፋ ያለ ጆሮ ስጠኝ፣ አጠር ያለ ቁመት ስጠኝ ያለ የለም። ፍጠረን ሳንለው ፈጥሮናል፣ ጠብቀን ሳንለውም ይጠብቀናል። እንደሚገባን ሆነን መገኘት ግን የኛ ድርሻ ነው። ስለዚህ ነው ሎሚ ማለት እግዚአብሔር ያሰበውን ለመፈጸም የሚተጋ አምላክ ነው። ይህንን ዘመን ግን እግዚአብሔር ግን የሚፈልገውን ነገር ለመፈጸም የሰው ድርሻ ዋጋ አለ። የሰው ድርሻ ዋጋ አለ። ዘመኑ ደርሷል። የትንቢት መፈጸሚያ ነው። ክፉ ዘመን ነው። ምን ይደረግ አልቋል። ኤዲያ ጫፍ ላይ ነው ያለው ማለት ትክክል አይደለም። ጌታ ተኝቶ የሞተ ይድናል አላለም። ተግቶ የተገኘ ይድናል ነው ያለው። እየተጋ የሞተ ይድናል፣ ታርዶም ቢሆን ታስሮም ቢሆን። ተኝቶ የሞተ ግን በእሳት ተቃጥሎ ቢሞትም አይድንም። ስለዚህ እንደሚገባ መሆን እስራኤል እግዚአብሔር ያሰበውን ደግ ነገር የሚያመጣ ቢሆንም ያሰበውን ግን ባሰበው ሰዓት እንዳይደርስልን እኛ እናርቀዋለን። ሰላም እንፈልጋለን። ሰላም ቶሎ እንዳይቀርብልን ግን እኛው እናርቀዋለን። 40 ዓመት 40 ቀን ሊገቡባትን የነበረችውን ከነዓን ልባቸውን አደንድነው ዝሙት ቢሰሩ ጣዖት ቢያመልኩ 40 ዓመት እንዲፈጅባቸው አድርጓል። የክፋት ዘመኑ፣ የጦርነት ዘመኑ፣ የሽብር ዘመኑ፣ የዘረኝነት ዘመኑ የሚርቀው በእኛው ከእግዚአብሔር መራቅ ምክንያት ነው። 490 ዓመት በባርነት እንዲገዙ ያደረጋቸው የክፋታቸው መራቅ ነው። በጎውን ለማቅረብ ክፉውን ለማራቅ ድርሻው የራሳችን ነው። ለዚህ ነው ጌታ መንግሥተ ሰማያት በመካከላችሁ ናት ያለ ሉቃስ ምዕራፍ 17 ቁጥር 21 ላይ። መንግሥተ ሰማያት በዚያ ማዶ አይደለችም፣ ወይም ወዲህ ማዶ አይደለችም፣ ወይም ከምድር በታች ወይም ከመሬት በላይ አይደለችም። መንግሥተ ሰማያት እጃችሁ ላይ ናት ነው። እጃችሁ ላይ ናት። ሰላምን ማምጣት የምትችለው ሰላማዊ ስትሆን ነው። ሰላም ክርስቶስ ያደረበት ሰላምን ያመጣል። ሕዝብ ከሕዝብ ጦርነት ይገጥማል። መንግስት ከመንግስት ጦርነት ይገጥማል። ቅዱስ ዮሐንስ አፈወርቅ እንደሚለው ፊልጵስዩስን በተረጎመበት ድርሳኑ እንደሚለው ግን ሕዝብ ከሕዝብ ከሚገጥመው መንግስት ከመንግስት ከሚገጥመው ጦርነት ሰው ከራሱ ጋር የሚያደርገው ይብሳል። ሰው ከራሱ ጋር ሲታረቅ ከእግዚአብሔር ጋር ይታረቃል። ከእግዚአብሔር ጋር ሲታረቅ አገር ሰላም የምትሆነው ከግለሰብ ሰላም ሲጀምር ነው። በዚህ መሰረት ስንጓዝ በጎውን እናቀርበዋለን፣ ክፉን እናርቀዋለን። ወደ ትርጉሙ ደግሞ ስንሄድ ሎሚ የሚለው ቃል የሎሚን ጠባይ ስታዩት ሎሚ ላዩ ጥቁር ነው፣ መራራ ነው፣ ውስጡ ግን ነጭ ነው። ጠባዩ ይሄ ነው። ቅርፍቱ መራራ ነው። የተረጎመው ደግሞ የኤርምያሱን አምጥቶ ቅዱስ ሳዊሮስ ዘአንጾኪያ ሃይማኖተ አበው ምዕራፍ 86 ላይ ተርጉሞታል አምጥቶ። ሎሚ ቅርፍቱ መራራ ነው፣ መልኩ ጥቁር ነው፣ ውስጡ ግን ነጭ ነው። ሲበሉትም ይጣፍጣል፣ ደዌንም ያርቃል፣ ተዋሳያንን ይገላል። እነዚህም ይገላል። ስለዚህ ሎሚ ቅርፍቱ መራራ መሆኑን አትዘንጋ ይላል። ከማሁም ነው የሚላል እለ ይፈቅዱ ይርብው ትሩፋተ፣ በሃይማኖት ተመስርቼ ትሩፋትን አፍርቼ በክርስቶስ አምኜ እግዚአብሔር አባቴ፣ ኦርቶዶክስ ተዋሕዶ ሃይማኖቴ፣ ድንግል ማርያም እናቴ፣ መንግሥተ ሰማያት ርስቴ መኖር ብለው መኖር የሚፈልጉ ሁሉ ኑሯቸው እንደ ሎሚ ነው ይላል ቅዱስ ሳዊሮስ። እንደ ሎሚ ሆነው የሚኖሩ የመንግሥተ ሰማያት ልጆች ይሆናሉ። ሎሚ የተባለች ምንድን ናት ነው? ሎሚ የተባለ መንግሥተ ሰማያት ወንጌል
ተስፋ እግዚእነ ኢየሱስ ክርስቶስ ነው። መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ምን ይመስላል? ሎሚ ይመስላል። ሎሚ ቅርፍቱ መራራ ሆኖ ውስጡ የሚጣፍጥ ነገር እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው መከራ መራራ ነው። ለእኛ ግን የሚጣፍጥ ድህነት ሰጥቶናል። በመራራ መከራ ውስጥ እርሱ ከሰማይ ሲወርድ እኛን በሰማይ መንግሥቱ ለመቀመጥ አብቅቶናል። የእግዚአብሔር ልጅ የሰው ልጅ በሆነ ጊዜ የሰው ልጅ የእግዚአብሔር ልጅ ለመሆን በቅቷል። እግዚአብሔር ሰው ለመሆን ሲሆን ሰው እግዚአብሔር ለመሆን አረገ ማለት ነው። እግዚአብሔር ሰው ለመሆን ወረደ፣ ሰው እግዚአብሔር ለመሆን አረገ። ክርስቶስ ሲሆን ከሰማያት ወረደ እንላለን። ሰማያት የተባሉ ምንድን ናቸው? ሰማይን ጥሎት አልመጣም። በመጽሐፈ ባሕሪ ሊቃውንቱ እንዳስቀመጡት እግዚአብሔር ከሰማይ ወረደ ማለት ሰማይን ጥሎ መጥቷል ማለት አይደለም። ሰማያት የተባሉ ምልአቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ ልዕልናው፣ እበዩ እነዚህ ናቸው። ከነዚህ በትሕትና ወረደ ነው። ከምልአት ወረደ። ከምልአት ወርዶ በውሱንነት ሲገለጥ ውስን የነበረው ስጋ ምልአትን ገንዘቡ አደረገ። ረቂቅ መለኮት በግዘፍ ሲገለጥ ይዳሰስ የነበረው ስጋ በርቀት ገንዘብ አደረገ። ልዑል የነበረው አምላክ በትሑት ስጋ፣ በድሃ ስጋ፣ በነዳይ ስጋ ሲገለጥ ነዳይ የነበረ ስጋ ባዕል መለኮትን ገንዘቡ አደረገ። ልዑል መለኮትን ገንዘቡ አደረገ። መለኮትነትን ገንዘቡ አደረገ። መንግስቱ ዘላለም አካላዊ ቃል ክርስቶስ ትሑት ስጋን አጋንንት ይገዙት፣ ይረግጡት፣ ይጫወቱበት የነበረ ስጋን ሲለብስ አጋንንት ይረግጡት የነበረው ስጋ ደግሞ አጋንንትን የሚረግጥ ለመሆን በቃ ማለት ነው። በዚህ ልዕልና ነው ክርስቶስ ጌታችን ኢየሱስ ክርስቶስ ሰውን ነፃ ያደረገው ማለት ነው። ከልዕልና ወደ ትሕትና፣ ከእበይ ወደ ንዴት ወይም ወደ ትሕትና ዝቅ ብሎ ትሑታንህ በትሕትናሁ አለ። የተዋረዱትን ተዋርዶ ዝቅ ያሉትን ዝቅ ብሎ ነፃ ወጣቸው ይላል። ይሄ ነው ሎሚ የሚባለው ማለት ነው። በማቴዎስ ወንጌል ምዕራፍ 13 ቁጥር 44 እንዲህ የሚል ቃል አለ። መንግሥተ ሰማያት በእርሻ ውስጥ የተዳፈነ የወርቅ መዝገብን ትመስላለች ይላል።